ላ ስለ ተውሂድ ሲነገር የምታሳልፉ ሸር ኮፒ ሊንክ የማታደርጉ ሰዎች ግን አላህ በብቸኝነት እንዳይመለክ ፈልጋችሁ ነው። ሰዎች ወደ ቀብር እየሄዱ ለሞተ ሰው እያረዱ የሞተን ሰው እየተጣሩ የሞተን ሰው ድረስልን እያሉ የሞተን ሰው አክብረን እያሉ ለሞተ ሰው ስለት እየገቡ በሞተ ሰው እየማሉ የሞተን ሰው ስም እያነሱ እየማሉ ስለዚህ እንዳናስተነቅቅ ነው ወንድሞች። ሰዎች እንዳይደርሳቸው ነው ወይ ይሄን ሸር ኮፒ ሊንክ የምታደርጉት? እኔ በጣም የሚገርመኝ ነገር አለ። መሻይኾቹን አንስተን ወደ ቀብራቸው አትሂዱ እነሱን አትገዙ ስንላቸው የሞተን ሰው ስም አታንሱ፣ ለምንድነው ተሞቱ በኋላ ስማቸውን የምታነሱት ይሉናል። ለማስተማር እኮ ከሆነ ይቻላል። ነብዩ ሙተው አቡበክር ምን አለ? መን ካነ ያዕቡዱ ሙሐመደን ፈኢነ ሙሐመደን ቀድ ማት። ሙሐመድን የሚገዛ ካለ ሙሐመድ ሙቷል አለ። ነብዩን የሚያመልክ ነብዩን የሚለምን ነብዩን አክብሩኝ የሚል ነብዩን ድረሱልኝ የሚል ካለ ነብዩ ሙተዋል፣ ይሄንን ማድረግ አይችሉም አለ። ወመን ካነ ያዕቡዱ አላህ ፈኢነ አላህ ሐዩን ላ የሙት። አላህን የሚገዛ የሚያመልክ አላህ ደግሞ ዘላለም ሕያው የሆነ ጌታ ነው። እሱን ለምኑት፣ እሱን ፍሩት፣ በሱ ላይ ተመኩ፣ እሱን ጠይቁ። ያ ረቢ አላህ አባሁን ይሄንን የሰጠህን እጅ ይሄንን መልካም ነገር ተጠቀምበት። ሸር ኮፒ ሊንክ አድርጌ አብደላህ። ሰላም አለይኩም።